ብታወጣ ይሻላል። ምናልባት ይሄን ቪዲዮ እያየው ከሆነ ኦር ደግሞ ይሄን ቪዲዮ ሳይሆን ይሄን ሪያክት የማደርገውን ቪዲዮ የእነሱን ቪዲዮ እያየው ከሆነ ሳትደነግጥ፣ ሳትከፋ፣ ሳትጨነቅ ኦር ለእሷ ደውለህ ስራ ከሆነ ፕራንክ ከሆነ እንዲያቆሙት ንገራቸው። ልክ አይመጣውም፣ በቃ መጨረሻው አያምርም። ኦር ደግሞ ልክ እውነታቸውን ከሆነ ይሄን ነገር እያደረጉ ያለ የሆነ አድናቂ መጡ ምናምን ከሆነ ይሄን ነገር እየተደረገ ያለ ይሄ ነገር ልክ ሊሆን ስለማይችል በምንም አይነት መመዘኛ አንተና እሷን እስከ መጨረሻው አብሮ ሊያቆይ ስለማይችል ደውለህ ይሄ ነገር ልክ አይደለም፣ እኔ ሊያስደስት አይችልም እና ከዛሬ ጀምረሽ አቁሚው ብለህ ልትነግራት ይገባል ብዬ አስባለሁ። ሄሉ ይቅርታ አድርጊልኝ፣ እኔ እወድሻለሁ፣ አከብርሻለሁ፣ በብዙ ነገር ከአንቺ ጎን ነኝ፣ አንቺ ስትከፊ አልወድም። እኔ ከዚህ በፊትም ቪዲዮ ሰርቻለሁ፣ ጠፋሽ በደህና ነው ወይ ደህና ነን በይኝ የሚል ቪዲዮ ሁሉ ሰርቻለሁ። ግን እኔ ከናቲ ጋር እንድትሆኝ ብቻና ብቻ ነው የምፈልገው። እኔ ልዑልን በትናንትናው ቪዲዮ ልዑልን ስኮንን ነበረ ለምን አመጣው ምናምን እያልኩኝ ለራሱ ሴራ ሊያመቻችን ያመጣው ምናምን እያልኩ፣ ግን ዛሬ ሲሆን የነበረውን ነገር ስሜቱን በሙሉ እያንዳንዱን ነገር አይቻለሁ። ልዑል እኔ በጣም ነው ያከበርኩህ። እንደዛ መሆን እንደሌለበት ባመጣው ነገር እንደተጸጸት ያሳውቃል። እኔ ልጁ ቀልዱ አይጥም ምኑ አይጥም እንደ ምኑም ነገር አላማረኝም። ለማንኛውም ሰላም ናችሁ? እንዴት ናችሁ? ሰላማችሁ ይብዛ ባላችሁበት። መልካም ነገር እንመኝላችኋለሁ። የሄሉ ፋሚሊዎች እንዴት ናችሁ? የሁሉም የልዑልም ፋሚሊዎች የሄሉም ፋሚሊዎች ደህና ናችሁ ሆይ ብያለሁኝ። ሰላምታዬን አድርሻለሁ። እኔ አዱ ነኝ ከአዱ ሪያክት ጋር አብራችሁን ቆዩ። ሁሉንም ነገር እንወያይበታለን። መልካም ቆይታ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ጀርባ አውርተናል። በቃ እኔ ያው የተፈጠረውን ነገር አይታችኋል። በዛም ደግሞ ትንሽ ቅር የተሰኛችሁን ሰዎች አላችሁ። አይታችሁኝ ደግሞ እንደዚህ በቃ ለእሷ የተመኛችሁኝና አሪፍ ነገር ዊሽ ያደረጋችሁልኝም አጠፉም እና በዚሁ አጋጣሚ ሁላችሁንም አመሰግናለሁ። ግን እኔ አሁን በቃ ከእሷ ጋር ፍቅሩን ምኑም ሁሉም ነገር ይቅርብኝ እና ጀስት ጓደኛዋ እንደሆን ብቻ ነው የምፈልገው። ቤስት ፍሬንዷ እንድንሆን ነው ጥያቄ ያቀረብኩላት እና እሷን በቃ እሷን መንከባከብ፣ እሷን ትሪት ማድረግ፣ ከእሷ ጋር ጊዜ ማሳለፍ ብቻ ነው። ያው እኔ አሁን ትንሽ ስራ ብሬክ አድርጌ አሁን ለ2 ወር ያህል ስላለሁኝ 2 ወር 3 ወር ያህል ስላለሁኝ አሁን ከእሷ ጋር እያንዳንዷን ጊዜዎች ማሳለፍ ነው የምፈልገው ሄሉዬን እና በዚህ አጋጣሚ እስቲ እንግዲህ የሚፈጠሩትን ነገሮች አብረን እናያለን ብዬ አስባለሁ። ወይል እንግዲህ ዛሬ ምንድን ነው ሄሉዬ ጋር ደወልኩላትና ጀስት አይሮን ነው ስንት ሰዓት ነው ቆይ ያው በቃ የሆነ አመሻሽም ነው መክሰስም ነገር ነው የሚባለው ሰዓቱ ጀስት አብረን ታይም እንድናሳልፍና በደንብ እንድንግባባ እንድናወራ ምናምን ፈልጌ ነው። አሪፍ ታይም እንድናሳልፍ ፈልጌ ነበርና ደወልኩላት ማለት ያው እንግዲህ እንደመጀመሪያ ታይማችን አላሳፈረችኝም። እሺ ብላኛለች። ጀስት በቃ አራት እየበላን ነው መክሰስም በለው የሆነች ትንሽ ስጦታ አለችኝና ይሄን እንግዲህ አበባ ትወዳለችና ዛሬ ደግሞ አሳነስኩባት። እንግዲህ አበባ አጋጣሚ ያው ትልቁ ልገዛላት ነበር የለም ማለት ነው የአበባ ልገዛበት የነበረው ቦታና አሁን እስቲ እሷ ስትመጣ ሰርፕራይዝ አድርጋታለሁ ብዬ አስባለሁ። በዛ ላይ የምትወደውን ምግብ ነው ያዘዝኩላት። የምትወደውን ምግብ ነው እሱን አብረን ነው የምናየው። ልዑል ነግሮኝ የነበረ የምትወደውን ምግብና እሱን እስቲ እንግዲህ አዝዣለሁ እና አንዳንዴ ምን እላለሁ መሰላችሁ እኔ አሁን ልዑልንም ቢሆን ነው እኔ አንዳንዴ ለመጣው ሰው ሁሉ አድናቂ ነኝ ላለ ሰው ሁሉ እሷ ይሄን ትወዳለች፣ ይሄን ታወዳለች፣ ይሄን ታፈቅራለች፣ ይሄን እንደዚህ ታደርጋለች ምናምን ተብሎ አይነገርም። ነውር ነው ማለት ገና አላወቃትም ማለት ምን ያደርግለታል? ይሄን ሁሉ ነገር ማወቅ ምናምን ጉዳዩ ማለት እንትን ነው ብዬ አላስብም። ይሄን ነገር መንገር አለብህ ብዬ አላስብም። እና ልዑል ራሱ እነዚህ ነገሮች መጀመሪያ ላይ ራስህን ብትቆጥብ ኖሮ ይሄ ነገር እንደዚህ እየከራ አይሄድም ነበር። አሁን እያንዳንዱ ነገር እኔ ፕራንክ ካልሆነ ኦር ደግሞ ይሄ ልጅ ሌላ ተልኮ ይዞ የመጣ ነገር ካልሆነ በስተቀር ትክክለኛ ፍቅር ሊሆን አይችልም። ፍቅር ቢሆን ራሱ ፍቅረኛ ያላት መሆኑን እያወቀ እንደዚህ ማድረግ ልክ አይደለም፣ ልክም ሊሆንም አይችልም። በቃ አለቀ። ኮሜንት አድርጉ ሁላችሁም። ይሄ ነገር ተሳስቼ ከሆነ እኔ ኮሜንት አድርጉ። ብቻሽን ነበረ ማለት ግን ችግር የለውም። አንድ ላይ ስላለን በጣም ችግር አለ። አይ ምንም ችግር የለውም። ያው ብቻዋን ነበር ላገኛት የነበረውና ግን አንተ ምን ችግር አለው? እንደምሽ ነው እኮ ምን ችግር አለ? አይ አይደለም ብቻዬን ብለሽኝ ነበር ማለት አንድ አይደለም። ኖርማል አይደል እንዴ? ቆይ ኤኒዌይ ችግር የለውም። ይሄ ነገር ላንቺ ነው ሄሊ። ኦ ዋይ ምንም አይደለም። ይሄ ሲያንስሽ ነው። ሎሌ በደንብ ሰላም አላልኩም አይደለ? እንዴት ነህ? ሰላም ሁሉ ሰላም? እሺ
ማለት ምን እያደረክ ያለው ነገር ትንሽ ግራ ያጋባል። ምንድን ነው እየተፈጠረ ያለው? ልታስረዳ ትችላለህ? ምንም ነገር ስለማያስረዳው ነው ቪዲዮን ያቆምኩት። ምንም ነገር አያስረዳውም ማለት ልዑል ከፍተኛ ግራ መጋባት ውስጥ ገብቷል። ምንቴ ግን አሁንም ኖርማል ነው፣ ይዝ ለጓደኛ ይዝ ለቤስት ፍሬንድ ይዝ ለምናምን ምናምን ምናምን እያለ ያብራራ ነው። እኔ ምኑም ያልገባኝ ምኑም ያልጣመኝ ልጅ ማለት ይሄ ፈጣን ነው በጣም ገና ከመምጣቱ ገና ሳያውቃቸው ይህን ያክል ፍጥነት ምንድን ነው? እንዲህ ታታታታታ ነው የሚያወራው። በቃ አለቀ። እና እኔ ምናልባት ብቻ ሄሉ መልካም ነገር እንዲገጥምሽ ነው እኔ ምኞቴ። ናቲ ይህን ቪዲዮ ሲያየው ምን ሊሰማው ይችላል የሚለው ነገር በጣም እያሳሰበኝ ነው ያለው። እንግዲህ ናቲ ባለበት ፈጣሪ ይሁንህ። አመሰግናለሁ። ማለት ይሄ ኖርማል ነገር ነው። ምን ችግር አለው? እንደዚህ ቴንኪው አትበኝ። እኔ ቴንኪው ስትይኝ እኔ አሁን ይደብረኛል። ቢካዝ በጣም ደስ ያለኝ የምር በጣም አመሰግናለሁ። እሺ የምር በጣም ያምራል። ወደድሽዋ? ውይ በጣም ደስ ይላል። እኔ ሲያንስሽ ነው ይሄ ነገር ማለት ምን ችግር አለው? የምር እንዴት በዚች ፍጥነት በዚች በአንድ ቀን በሁለት ቀን እንዴት አንተ ማለት ይሄን ሁላ ማሰብ ጀመርክ? እኔ አላውቅም የምር ነው። እኔ ጀስት ሊያስደስትሽ የሚችሉ ነገሮች ባለፈው እንዳየሽ ከሆነ ስጦታዎች ምናምን ያስደስትሻል እና ከዛ አንጻር ያው ይሄን ነገር ላድርግ ብዬ ነው እንጂ ሎሊ አያምርም? ያምራል። የምር በጣም ነው የሚያምረው። ሎሊ ወደድከው? እውነትህ ነው። ናይስ። በቃ እንደዛ ከሆነ ቀጣይ ደግሞ አንተን አማክሬ ነው የምገዛው። የምፈልገው ነገር ከዚህ በፊት ባቀ ደስ ይለኝ ነበር። አሁንም እኮ ጊዜ አረፈደው። ሄሉ ሳይሽ ደስተኛ ነሽ? እኔ በጣም ነው ደስ ያለኝ። የምር ምን አይነት ሰው እንዳስተዋወቀኝ በጣም ነው ደስ የሚለኝ። እኔ የምፈልገው በጣም ጥሩ ሰው ነው ያስተዋወቀኝ። እሺ ምንድን ነው አሁን የመለጠፍ እንዲህ? እሺ ከዛስ ተለጠፍሽ ኋላስ? እሺ እኔ ይሄ ነገር ልክ አይደለም። ቤተሰብ ኧረ ተው፣ ጻፉ፣ ኮሜንት አድርጉ። ተው ልክ አይደለም። ይሄን ቪዲዮ ራሷ ታየዋለች፣ እኛ ጋር ኮሜንት አድርጉላት። በቃ አለቀ። ልክ እንዳልሆነ ነገሯት እንዴ። እሺ ከዛስ? ኧረ ሄሉ እኔ ኔክስት እያስፈራኝ ነው። እኔ በኋላ ስታለቅሽ ማየት እየደበረኝ ነው። በቃ ወንድ አንቺ ኦኬ፣ ሴቶች እኮ እንደዚህ ያስባሉ፣ ችግር የለውም ልክ ነው ምናምን ብለው ያስባሉ። ቤስት ፍሬንድ ምናምን እንደዚህ መለጠፍ። አረ ወንዶች እንደዛ አይደለንም። በቃ እንዴ ያ ነገር አይሻል በዛ። እንዴት ምን ተፈጠረ? ቪዲዮ እየተቀረጸ ነው እና ማለት ናቲ ጋር ያለው ኦኬ። እሺ ቆይ ቪዲዮ እንዲቆም ትፈልጋለህ? እንዲበላሽ ነው አይደለም፣ እንድታስቆም ምናምን አይደለም። ልንገርሽ ብዬ ነው ማለት ወቂው እሱ ጋር ያለሽን ነገር የሚያበላሽብሽ አይነት ነገር እንዳይሆን ከማይነግርሽ ነገር ሄሉ፣ እንደ ወንድምነት እንደ ጓደኛ አሁንም ቢሆን ከዚህ በፊት የሰራሽውን ስህተት ደግመሽ እንዳትሰሪ። ይሄ ቪዲዮ የሚለቀቅ ቪዲዮ ነው። አላቅም ትንሽ የበዛ መስሎኛል። ለከት ቢኖር አሪፍ ነው። መዝናናቱን ከሆነ ችግር የለብኝም፣ እንዝናና። በቃ እንቀጥል። አስቢበት ሄሉ። ሄሉ የቅር ያለሽ ነገር እኔ በጣም ነው ደስ ያለኝ። አንተ እንዳይከፋ ሲጀመር ነው ለኔ ምንም ደስ ካለሽ ያንቺ ደስታ ያስደስተኛል። አሁን ደስ ብሎኛል ማለት ጠራን አበባ እየሰጠኝ ላቋርጣችሁ ማለት ያው በቃ ኦልሞስት አሁን ተገናኝተናል አይደለ? ስለዚህ አሁን ማሳለፍ ያለብን አሪፍ ታይም ነው፣ ኢንጆይ ለማድረግ ነው። ማውራት ካለብን ያው ነገ ብናወራ ደስ ይለኛል፣ እንደኔ ማለት ነው። ቢካዝ ያው እሷንም ደስታ ከምንጥቃት እኔም ድንገት እንደ መጀመሪያ ቀኔ ከሚደብረኝ እንደዚህ ብናደርግ የተሻለ ነው ብዬ አስባለሁ። ሎሌ ትንሽ ነገሮች ቅር ያለህ ይመስለኛል። በቃ መናገር ለምን ብሎ ቅር አይበለው እንዴ? እንዴት ብሎ ይመንህ? ማለት አንዳንዴ እኮ ቤስት ፍሬንድ የሚያደርጋቸውን ነገሮች ብታደርግ ኢትስ ኦኬ ማለት ቤስት ፍሬንድ የሚባል ነገር ነው። ቆይ አንድ ጥያቄ አለኝ። እኔ ለእናንተ ጥያቄ አለኝ። አንድ ሴት ፍቅረኛ ካላት በኋላ ቤስት ፍሬንድ አስፈላጊ ነው ወይስ አስፈላጊ አይደለም የሚለውን ነገር ኮሜንት እንድታደርጉልኝ ይፈልጋለሁ። እሱን ነገር ኮሜንት እንድታደርጉልኝ ይፈልጋለሁ። ከዛ ውጭ ግን ቤስት ፍሬንድ አስፈላጊ ነው በሉም አትበሉም ጉዳይ አይደለም። አስፈላጊ ነው ለምትሉም አስፈላጊ አይደለም ለምትሉም ሰዎች በዚህ ልክ መሆን አለበት ወይ? ማለት ይሄ ልጅ ካወቀችው ገና ሁለተኛ ቀኗ ነው። እንደዚህ መለጠፍ ምናምን ለሱ ጠበቅና ለመቆም ምናምን የሆነ ሙከራ ማድረግ ምናምን ይሄ ልክ ነው ብላችሁ ታስባላችሁ? እኔ አይ ዶንት ኖ ብቻ ምንም ልክ የሆነ ነገር አይሰማኝም። ምግቡ እስኪመጣ ታጥበናል። እኔ ላግዝ
ሎሌ ግን ትንሽ ቅር ያለው መሰለኝ ተቀርሽ። ችግር የለም ዋናው እኛ ዘና ማለታችን ነው። አመሰግናለሁ በጣም አለባበስሽ አዲስ ቀሚስ ነው። አዲስ ይመስላል በጣም ይመስላል። እስቲ ነው በስማ እንዴት ብሎ እንደሚነግርሽ ቃል አጠፋ አፌ ሚልሽ አትጠብቂም ምላሽ ከኔ ታውቂዋለሽ ፍቅሬን ካይኔ አሽቁጭ ልበልና እቺንማ እኛ የምናውቃለን በመላ በዘዴ እንደርስባታለን። እና በተረፈ ሁሉ ሰላም ሰላም እንዴት ነው? ከዛ ደበርሽ በደንብ እየወጣሽ ነው? እኔ ደህና ነኝ አይደለ? ደስ ይላል። በጣም አሪፍ ማለት ያው ከምንም በላይ ጓደኛሽ እንደሆነ ስለፈቀድሽልኝ በጣም ነው የምሰቀለው። እኔም ደስ ብሎኛል። ማለት እንደዚህ አይነት እንደዚህ ይሆናል ብዬ አልጠበኩም። ልክ አለ አይደለ እንደዚህ ጓደኝነታችን እንደዚህ ይዘልቃል ይደርሳል የሚለው ነገር ምናምን በአንዴ እንደዚህ በቃ ቶሎ እንግባባለን ሙዳችን ይገጥማል ምናምን የሚለው ነገር ትንሽ እንትን ብዬ ነበረ። ግን በጣም እንትን ደስ ያለኝ አንተን የመሰለ ሰው ስላወቅኩኝ ደስ ብሎኛል። እንደዛ እንዳትዪ እንዴ እኔ እውነት ከዚህ በኋላ እንደውም በተቻለኝ አቅም ከአንቺ ጋር ለመለየት ነው የምሞክረው። በዚህ ኩኪንግ እችላለሁ፣ ጎበዝ ነኝ። የእውነት የምሰራውን ምግብ ደግሞ አሳይሻለሁ። የሰለሽ ቆንጆ ምግብ ነው የምሰራልሽ ምናምን እናያለን። ምንድን ነው የምትወጂው? ከዚህ አሁን ከታዘዘው ውጭ የታዘዘው ሰርፕራይዝ ነው እንደምትወጂው ስታዩ ነው። እሺ እነግርሃለሁ፣ በውስጥ እነግርሃለሁ። ትሰራልኛለህ። ሙያ ካለ በቃ ሙያን ማየት እፈልጋለሁ። በደንብ ነው ማየት እፈልጋለሁ። በስመ አብ ሙያዬ ጎበዝ ነው። ማሳጅ ሳረግ ጎበዝ ነኝ። ማሳጅ እሺ ስልሽ ዌት ምንድነው ጋይስ እየተካሄደ ያለው? ገብቷችኋል? ሙያዬ ጎበዝ ነኝ ማሳጅ ሳረግ ኦኬ በቃ ናቲ እርምህን አውጣ። እውነቴ ነው ናቲ፣ ቪዲዮውን እንዳየኸው ወይ እንደማትሆንህ ወይ አላቅም። እኔ ሄሉ በጣም ይቅርታ አድርጊልኝ፣ ዛሬ ጨክኜብሻለሁ። ምክንያቱም እያደረግሽ ያለሽው ነገር ልክ ስላልሆነ ነው፣ ልክ መስሎም ስላልታየኝ ነው የጨከንኩብሽ። እኔ የሄሉ ቤተሰቦች ይህን ነገር እውነት አጥፍቼ ከሆነ እናንተ ንገሩኝ፣ ኮሜንት አድርጉልኝ። ማለት እንደዛ ልክ አይደለም፣ በቃ ልክ ሊሆን አይችልም። አለቀ። እንዴ ደክሞሽ ምናምን ነገር ካለ በቃ አረ እንደዛ በጣም ጎበዝ ነኝ። እንግዲህ ደስ ስላለሽ ታገስ ብለኛል። ምንድነው ይሄ ነገር? ምን እያደረጋችሁ ነው? ምንም እዚህ ጋር የሆነ ነገር አየና ከዚህ ልጅ ጋር ግን የምታደርጊው ነገር ግን እርግጠኛ ነገር አይደለ? እኔ ምን አደረኩኝ? የምካረኩት ነገር የለም። እዚህ ጋር ምን ነበረ? ሊያነሳ ነበር እዚህ ጋር ላይ ምን መሰለህ፣ አይኗ ኮላ በደንብ አላያትም ስትመጣ መጀመሪያ። እኔ በቃ ናፍቃኝ ነበር፣ ቀጥታ ዝም ብዬ ነበር ያየኋትና ኮላን እየጠረኩላት ነው። አይተዋል? በጣም በስቷል እዚህ ጋር ምንም። እኔ የምልሽ ዶሮን ሲያታልሏት በመጫኛ ጣሏት አለ የሀገሬ ሰው ሲተርት። እኔ አይደለሁኝም፣ የሀገሬ ሰው ሲተርት ነው እንደዚህ ያለው። በቃ ልውልን አታለልከው። እንዱ ምንም በቃ ማታለል እንኳን የማይችልበት መቀለድ የማይችልበት ምንድነው ችግሩ? ጎበዝ፣ ኧረ በእግዚአብሔር እንዴ! ኧረ በእግዚአብሔር ዋ ቀኔ ሳጎስሽ ደስ ይለኛል። ኧረ ማርያም ችግር የለውም። አይደለም እየበላሽ አይደለም አንቺ አሁን እየበላሽ ትንሽ እያደረክ ላጎስሽ ነው። እስቲ እንደ ቅድሙ አላታልቀውም። አሁን ሎሌ ብላ እቺ እንጂ ነው ለማጣጫው አልተመቸሽም? አሁን ምግብ እንብላና እንትን እናለን። እሺ ምን ብላ አጉርሻው እኔ ድንገት ያው እህት ውስጥ አጉርሻ ደስ ይላል። እኔ ራሴ እበላለሁ። አንቺ ስታጎርሺ ደስ ይላል። አየሽ ይሁን
ለእኔ አጉርሽኝ እንደማለት ነው። አጉርሹ፣ ለእሱም አጉርሹ። ሄሉ ለምንድን ነው እሱን ነጥለሽ የምታዩ? ለእኛም ታጉርሰናል። ሌላ አድናቂ የለም። ልውሌ እኔን አስተዋውቀኝ በሞቴ እንደው ሄሉን ወዳታለሁኝ አስተዋውቀኝ እና እኔ ልምጣ። ወንድሟ ነው የምሆነው። እኔ እንኳን ቤስት ፍሬንዷ ምናምን ልሆን አለም። በቃ ወንድሟ ነው የምሆነው። እኔ አብሬያት መኖር እፈልጋለሁ። እዛ ትልቅ ቤት ብቻዋን እንድትኖር አልፈልግም። እባክህ ወዮ ወንዷ የሱቁ አለ ያገሬ ሰው ካጎረሽኝ በኋላ ነው አደረክ። የእውነት እኔ በጣም ነው ደስ ያለኝ። አመሰግናለሁ በጣም ይሄ ነገር ቸስ ስለማይባል ነው። ብዙ ጊዜ እንደዚህ ጅጅ የሚሉ ቀልዶችን ትቀልዳለህ እንዴት? ጎበዝ፣ እንደዚህ ከመባል ይሰውራችሁ። ብዙ ጊዜ እንደዚህ እጅ የሚሉ ቀልዶችን ትቀልዳለህ። እኔ እግዚአብሔርን ነው የምላችሁ፣ ምንም ቀልዱ አያምርም። ምንም ማለት ነው። ቀልዱም አያምርም፣ የሆነ ነገሩም አያምርም፣ ምን ስራውም አያምርም። እንደሆነ እንጃ ትንሽ ምኑ እንደሆነ ብቻ የሆነ ነገር የሚስብ ነገር አለው። ግን ቢሆን ምንም በቃ ሄሉን የሚመጥን ሰው አይደለም። በቃ አለቀ። እግዚአብሔር ነው የምላችሁ። እንዴ አያፍርም እንዴ? ደግሞ እንትን ይዟት ወጣ የሆነ ቪው ያምራል ምናምን ብሎ ይዟት ወጣ። እሺ ተከተለችው። እሷ ተነስታ ተከትለው ሄደች። እሺ ምንድን ነው የተፈጠረው እዛ ጋር? እኔ በጣም ነው ማለት ልክ ነገር ነው የሰራው ልዑል የሰራው ነገር በጣም ትክክለኛ ነገር ነው። ልደትሽ ሲደርስ እዚህ ቦታ ላይ ነው ማከብረልሽ። እና ይሿ ቦታውን ልደትሽ ድረስ እዚህ ነው ማከብረልሽ። ያምራል። እስቲ ከዚህ ከተማውን ሙሉ ምናምን ስታየው የሆነ ቪው ደስ አይልም? በጣም ነው ደስ የሚለው። ሶ አንቺ ደግሞ የሲያንስሽ ነው ማለት ነው። እኔ ስፔሻል አመሰግናለሁ። በጣም ነው ደስ ያለኝ። ባይዘው በጣም በተለይ በቃ ስለሆነ እንዴት እንደደረኩት በቃ እኔ እንጃ። በጣም ነው ደስ ያለኝ። እንደዚህ ሰርፕራይዝ ሲሆን ምናምን በጣም ነው በቃ ይሄ ስሜታዊ መሆን። ባይዘው ለምትወጂው ሰው ምንም ነገር ብታደርጊ እኮ ኖርማል ነገር ነው። እንግዲህ አሪፍ ታይም ነበረን ብዬ አስባለሁ። እኔ በጣም ነው የወደድኩት። በጣም ነው ደስ የሚለው። ቆንጆ እኮ ነሽ ታውቂያለሽ። አመሰግናለሁ። በጣም ነው ደስ ያለኝ። የምርሽ ነው። እኔ ከምንም በላይ እንኳን ደስ አለሽ። ደስታሽን ነበር የምፈልገውና እንኳን ደስ አለሽ ማለት እንኳን ደስ አለሽ ስልሽ ያው ደስታሽን ነበር ማየት ፈልኩትና ደስ ስላለሽ ደስ ብሎኛል ለማለት ነው። እኔም በጣም ነው ደስ ያለኝ። አመሰግናለሁ። በጣም ነው አመሰግናለሁ። ኔክስት ደግሞ እንግዲህ ያየን እና እንግዲህ እዚህ ያለውን ታይሚንግ እና አሪፍ ጊዜ ከወደድሽው ማለት ነው። አሁን ደግሞ ሌላ ፕሮግራም፣ ሌላ ቦታ ደግሞ ሌላ ሰርፕራይዝ አለሽ። ስለዚህ እዛ እንሄዳለን። ሰርፕራይዝ ኔጋ ከመሸብን ኔጋ ታደርሽ። ኔጋ 2 ክላስ ነው ያለው። አንዱ ጋር ታደርሽ። ሉል መንገደኛ ነው ልብሽ ይህን አውቃለሁ። ባላይ ብዙ ስማለው አይኔ ካላይ ያለምንም ብዬ እንጂ እኔ ባላይ ብዙ ስማለው። በጣም ነው ብዙ ሰማለው ነው ነገሩ። ብዙ ሰማለው ነው ነገሩ። በቃ እንዲህ ፍጥጥ ብዬ ከማየት ውጭ ሌላ ምንም ነገር ማለት ስለማልችል ነው እንዲህ ፍጥጥ ብዬ አየኋችሁ። ለማንኛውም ሄሉም ሆንሽ ናቲ ይቅርታ። ለማንኛውም ሄሉም ሆነች ለማንኛውም ሄሉም ናቲም ቀጣይ ለሚመጣው ነገር ተዘጋጁ። ናቲም ቀጣይ እኔ ልብ ይሰበራል ብዬ ነው የማስበው እና ለዛ ቀድመህ ብትዘጋጅ ደስ ይለኛል። ሄሉም ደግሞ ይሄ ልጅ ከናቲ ሊያለያይሽ የሆነ ህይወትሽን ሊበጠብጥ የመጣ እንጂ ትክክለኛ የሆነ ሰው አይደለም። ብትጠነቀቂ መልካም ነው። ነገ ለሚመጣው ነገር እኔ ኃላፊነት አልወስድም። ማለት እኔ ኃላፊነት መውሰድ ግዴታ የለብኝም። ሲጀምር ግን ተናግሬ ነበር ምናምን እላለሁ። በቃ ተናግሬ ነበረ፣ ይሄን ነገር ማድረግ አልነበረብሽም ነበር ምናምን እላለሁ፣ ብዬሽ ነበረ ምናምን እላለሁ። እናንተም ዛሬ ኮሜንት አድርጉ። ነገ ኮሜንታችን እያወጣን እናወራለን። እውነቴን ነው። ነገ ስታለቅስ እኛ ኮሜንታችን እያወጣን እንደዚህ ብለን ነበር ነው የምንለው። ምክንያቱም እየነገርናት ነው የገባችሁበት። በቃ ምንም ሊገባበት የማይገባ ነገር ላይ ነው እየገባች ያለ። እኔ በጣም ነው ያዘንኩትኝ። ኦልሬዲ ፕሮግራም የዛሬው ቪዲዮችን ይሄን ይመስል ነበረ። ቤተሰብ ያልሆናችሁ ሰብስክራይብ አድርጉ።
ቤተሰብ ለማንኛውም የዛሬው ፕሮግራማችን ይህን ይመስል ነበረ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰብስክራይብ አድርጉ፣ ሼር አድርጉት፣ ኮፒ ሊንክ አድርጉት። ለማንኛውም የዛሬው ቪዲዮአችን ይህን ይመስል ነበረ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ለማንኛውም የዛሬው ቪዲዮአችን ይህን ይመስል ነበረ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። አዱ ነበር። መልካም ጊዜ